ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ ያው ትንሽ በሚደብር ቪዲዮ ነው የመጣሁት። ያው እንደሚታወቀው ከፊቴ ለሚታወቃል ትንሽ በጣም የደበረኝ የምር ማለት ያን ቪዲዮ ላይ እየለቀኩት ሞር እንዲያስተምር ብዬ ነው እንጂ እኔ በራሴ ሶሻል ሚዲያ ላይ መልቀቅ አልፈልግም ነበረ። ይናው ግን ይሄን ሁሉ ነገር ያደረግሽው ይሄን ነገር ሁሉ ያመጣሽው አንቺ ነሽ። ይሄ ሁሉ ያንቺ መዘዝ ማለት እኔ አክቹሊ ያንቺ ትዳር እንዳይረበሽ አንቺ ትዳርሽ እንዳታጪ እያወራሽ ነው ዳንች ያ የሰማው ስልኩን አስቀምጪ ማለት ይሄን ሁሉ ነገር ያደረግሽው አንቺ ነሽ። ላይክ እኔ ምንም አላውቅም። የሆነች ልጅ አሁን ሳምበዲ መጣ አፈቅረዋለሁ አለች። ሜቢ እሷ አፈቀረችው ብሩክን ሊሆን ይችላል አይደል? ካራክተር እኔ ደግሞ አላዘር ይሄ ግን ያደረገችው ደግሞ የኔን ፎቶ ሶ ብሩክንስ ብታፈቅረው ማለት ሶሻል ሚዲያ ላይ ማውራት አለባት? ነው ማውራት የለባትም። እና ደግሞ እንዳላዘር ደግሞ ይሄ ማለት እኔ ልክ ያልሆነ ስራ ነው እንዲያስተምር ብዬ ነው በራሴ ሚዲያ ለቀቁት። እንግዲህ ለምን እንደዛ እንዳረግሽ አላውቅም፣ አልገባኝም። ለምን እንደዛ እንዳደረኩ በዚህ መንገድ ያው ትከፋብኛል ብዬ አላስብኩም። እንዴት ነው ማለት አላዘር አይከፋብኝም። ቢያንስ የኔን ትዳር ታድንልኛለህ። ለምን እዚህ ጋር የኔን ባል ታውቃለህ፣ ሰው ማስከፋት አይወድም እሱ እና እሺ ብሎ እንትን ብላት ልጅቷን ለማበረታታት እሺ ልላት ይችላል ማለት ሰው ማስከፋት ስለማይፈልግ ማለት ነው። እና ለልጅቷ ደግሞ አጉል ተስፋ እየሰጠ በኋላ ልጅቷም እንዳትጎዳ ነው አደራራቂ እኮ እሱ እኮ ያቺ ልጅ እንዳትጎዳ ተብሎ ላይክ አሁን ልንገርሽ እዚህ ጋር ብሩክን መቼም አታገኘው። ብሩክ የማን ነው? የቅድስት ሶ ኦብቪስሊ ሁላችንም እናውቀው ነው። ሶ ብዙ ሰው ይለዋል። ኮሜንቱን አይቼ ነበር ብሩክ የቅድስት ነው ያለው ነበር። አላዘርም ደግሞ ላይክ አታገኙም በፍጹም ማለት ነው። ለምን ደግሞ አታገኙም? ላይክ እዚህ ሀገር ብትሆንና ብንታወቅ በአካል ብንታወቅ ኦር ብንግባባ ኢትስ ኦኬ ሜቢ የሆነ ነገር ሊኖረን ይችላል ወደፊት። ግን ሳምበዲ ተነስታክ ሶሻል ሚዲያ ላይ አላዘርን ወደዋለሁ ኦር ብሩክን ወደዋለሁ ስላለች እኔ ሰሞኑበት ምንም አይነት ሪዝን የለም። አንቺ ደግሞ እኔ ደግሞ ያንቺን ሐሳብ የተቀበልኩት ምንድነው እዚህ ጋር ቪዲዮ አንተን ብለሽብኛል፣ ደቅነሻል ቪዲዮ ምን ላውራ እዛ ጋር ማለት ምን ማድረግ አለብኝ እኔ? ከዛ በኋላ በጣም ብዙ ኮሜንት በጣም ብዙ አስተያየት የመጣብኝ ማለት ነው። ሶ ያንቺ ትዳር እንዳይጣም ላይክ እውነት ባለቤትሽ በጣም አውቀዋለሁ በቅርበት በጣም መልካም ሰው ነውና ሜቢ ያ ትዳራችሁ እንደዛ የሚያስቀና ትዳራችሁ እንዳይፈርስ ብዬ ያን ነገር አክሴፕት ያደረኩት እንጂ የምረኔ ተቀብዬ ወር ከሷ ጋር የመቀጠል ሐሳብ ኖሮኝ ምናምን አይደለም። ጀመርም ሞንም አንችልም። ልጅቷ እንደሰማሁት ከሆነ እዚህ ሀገር አይደለችም፣ አረብ ሀገር ነው። ሜቢ እዚህ ሀገር ላይ ከዛ ሀገር መታ እዚህ ሀገር ኖራ እያወራን ቢሆን ኦኬ እሺ የሆነ ነገር ሊፈጠር ይችላል። ግን ደግሞ እዛ ሀገር ሆነ ምን አይነት እንዴት ነው የምንግባባው? እሷ እኔ እኮ ያልገባኝ ነገር ምንድነው ካራክተር ብሩክን ነው ወደደችው ወይስ? እስኪ እንደውም ልጠይቅሽ እስኪ ማን ነው ስሙ? መሰረት። እሺ መሰረት ብሩክን ነው ወደድሽው ወይስ አላዘርን ነው? እሱ መልሽ። ብሩክን ከወደድሽው እሱ የሚታወቅ ነው። ብሩክ የልጅ አባት ነው። የራሱ ያልጨርሱ በጣም ብዙ ጣጣ ያለበት ሰው። አላዘርን ደግሞ ከጠይቅ ማለት አላዘርን ነው የወደድሽው? አልገባኝም። እሱ ነገር በግልጽ መልስ እንድትሰጪ እንፈልጋለን። አንቺና እኔ ግን አልጨርስም ማለት በእውነት አልጨርስም። ለምን መሰለኝ? ለምን አንደኛ ትረዳኛለህ ብዬ ነው። ማንም ሴት የምታስበው በዙሪያዋ ያለውን ሰው ቅርበት ያለውን ሰው ነው ከላዋ ላይ ከባሏ ላይ ለማውረድ የምታደርገው። እና ዳነች ያንቺ ትዳር ለመዳን የኔ ህይወት መናጋት አለበት እንዴ? ሲመልሽ እንዴ ምን እያልሽ ነው? አዳነች እንዴ ያንቺ ትዳር እንዳይጠፋ እኔስ ህይወቴስ ወደፊት ስኔ ምንድን ነው የምለው? ወደፊት ልትመጣ የኔ ሰበብ ተፈልገ ታቋርጣለህ እኮ አላዘር። አዳነች ይሄ ነገር ሶሻል ሚዲያ ላይ እኮ እሷ ያወራችሁ እኮ እኔ እኮ ቪዲዮን የለቀኩት ይሄ ነገር ያስተምራል ብዬ ነው you እንጂ አንቺ ምን ነው በሆነስ ታዲያ አሁን እኔን ብትረዳኝና ብታድንልኝ ምን አለበት? እኔን እዚህ ጋር ያለውን እውነታውን
አዋራት ጉድ ስሙልኝ አዋራትና መለቀቁ ሳይደብርሽ ቀርቶ ድጋሚ ከሷ ጋር እንዳወራና እንድግባባ እየፈለግሻለሽ ብትግባባና የኔ ትዳር ብታድንልኝ ማለት ይሄ በጣም ራስ ወዳድነት ነው። ይዘው ወጥ እያረግሻለሽ ነገ ለምትመጣው ለኔ ሚስት ራሱ ይሄ በጣም ትልቅ እንትን ነው ማለት ይሄ አይምሮ ሰላም አይሰጣት። ገባሽ? ልክ አይደለም። ይበቃ ልክ አይደለም ነው። እንደዛ ማድረግ አልነበረብሽ እንዴ። ያንቺ ትዳር ለመዳን ግዴታ የኔ ህይወት እንትን ማለት የለበትም ማለት እንዴት ይበላሻል የኔ ህይወት እንዴ? ነውር ነው፣ እግዚአብሔር ነውር ነው። እኔ ምን እንዳሰበች አላውቅም ልጅቷን እኮ እኔ ለማዳን የራሴን ትዳር አወጣው አወረድኩ። የምቀርበው ሰው ያለኝ አንድ ወንድሜ አንድ የምቀርበው ሶሻል ሚዲያ ላይም ያሳምንልኛል ብዬ ያሰብኩትን አላዘር ነው አምሮዬ ይመጣል። ልክ አምሮዬ ላይ ስመጣ ፎቶ ላኩላት። ልክ አንድ ፎቶ ላኩላትና ይሄን ሰውዬ ምንም ጓደኛ የለውም ባለትዳር አይደለም፣ ይሄን ሰው ይሆን ይችላል ወይ ስላት ቪዲዮ ሰርታ እንደው ማፍቅር ያለው ብላ ላከች። ከዛ ፎቶ አፍቅር ያለው ማለት ይቻላል እንዴ? ከዛን ደግሞ ለአንተ አንተንም ጠራውና ያው ምን አለበት አላዘር ስል ቀና ብለሽ አውሪኝ። ለምንድን ነው እንደዚህ አንገሽ ምደፊ? ምን ማች እንደምንም ላውራንት ምን አለ። ከዛን እንትን አልኩና አወራውለት ማለት እሱም ስመጣ እኔ ቤትም ስመጣ አላዘር እንደዚህ አይነት ችግር ገጥሞኛል፣ እንደዚህ አይነት ነገር ሆኛለሁ። አዳነች ልንገርሽ እንደዚህ አይነት ችግር ገጥሞኛል፣ ትዳሬን አድንልኝ። በምን አይነት መልኩ ከልጅቷ ጋር ሁን አላልሽኝም? ከልጅቷ ጋር የፍቅር ጥያቄዋን ተቀብለ ከሷ ጋር እንደ ፍቅረኛ ሁን ወይ ባለው ሁን አላልሽኝም? እቺ ልጅ ግን አምርራለች። ምግብ እየበላ አይደለም ብላለች፣ ውሃ እየጠጣ አይደለም ብላለች። ኦር ደግሞ ሰው ቤት ነው ያለችው አይደል? እቺ ልጅ ሰው ሀገር ነው ያለችው አይደል? ብትሰራ ብትለወጥ አይሻልም? ሰው ሀገር ሆና ላይክ እኔ የአረብ ሀገርን ህይወት ሄጄ ባልኖረውም ይገባኛል ስሜቱ። እንደዛ አይነት ሁኔታ ላይ ሆና እንዴት ነው አንድ ማታውቀውን ሰው አፍቅሬያለሁ ብላ ቪዲዮ ሰርታ የምትለቀው? እንዴ እኔ እኮ እሱን አላውቅም ነበር። አዳነች ምን ሆነሽ ነው አንቺ? እንዴ ትዳሬን አድንልኝ። ኦኬ እሺ፣ ይሄ ማንም ሰው ያደርጋል እንኳን እኔ ቀርቶ ማለት ነው። ግን እቺ ልጅ እያለች ያለችው እቺ ልጅ አደጋ ላይ ናት። እኔ ደግሞ እያልኩሽ ያለሁት ይሄንን እኮ ማለት አሁን እኔ እዚህ ጋር እንትን አልክ አይደለ? ታሳምናታለህ ልጅቷን። እኔ ከሷ ጋር መቼም አላወራትም። እንዴ ነው የማወራ? አላወራትም እኔ ከሷ ጋር እንዴ እንዴት አውቄያት ነው የማወራው? እንደማን ሆኜ ነው የማወራው? ቆይ እሺ አንቺ መልሽልኝ። እሷ ወደደችው ማን አላዘር ወይስ ብሩክን? መልሽልኝ። እኔ ላኩት አላዘርን ነው ብሩክን አይደለም። እንግዲያውስ እናቴ ቁርጥሽን ወቂ። እኔ እና አንቺ ምንም ነገር አይኖረንም የለንም። ይኸው እኔ እንደ ወንድምነት ልምከርሽ እና ወደ ባሌ መታቱ ሰልባሌ እሱ ላይስ አዳነች። ኧረ ፈጣሪን ፍሪ ከኔ ላይክ እኔ ይሄን ነገር አሁን ብትል ይሄን ነገር ብትሰማ እንዴት ነው ወደ አንቺ ባል? ቆይ ወንድ ጠፋ ነው እንዴ? እሱ ነው ምን አይነት ጥያቄ ነው እሱ? እናቴ ወንድ ማለት እኔ ይኸውልሽ ነይ እዚህ ሀገር ስራሽን እንትን ይሄ ምንድነው ውል አላችሁ አይደል? ኮንትራቱን ጨርሰሽ ስትመጪ እዚህ መተሽ በሰላም እናወራለን እንደ ወንድምና እንደ እህት። ከዛ ውጪ ግን እናንቺ መሀል ምንም ነገር እንዲፈጠር አይችልም። ልምከርሽ ያለሽው ከባድ ሁኔታ ላይ ከባድ ሀገር ነው ያለሽው። አረቦች ላይክ ድሮ የምሰማውን ታሪክ ነው እኔ የማውቀው። ያሁን አላውቅም፣ ተሻሽሎ ሊሆን ይችላል አላውቅም። ግን ደግሞ እንደዚህ አይነት ሁኔታ ላይ ሆነሽ ማፍቀር የለብሽም እያልኩ አይደለም። እኔ ማፍቀርሽ ኃጢአት ነው እያልኩ አይደለም። ይሄ ማንም ሰው ያፈቅራል። ግን ደግሞ ስለኔ ምንም የምታውቂው ነገር የለም። እኔ ማለት እኔ ህይወት ይኖረኝ ትዳር ይኖረኝ ምናምን ምንም የምታውቂው ነገር የለም። ሳታጣሪ ነው ወጥተሽ ሼር አድርጉለት ቪዲዮ። እኔ በጣም ብዙ ሰው ነው ሼር ያደረገልኝ እሷን ያለችው ቪዲዮ። ሶ ፕላስ ደግሞ ምንድነው ያን ቪዲዮ ደግሞ አንቺ ደግሞ ላክሽልኝ ነኝ አይደል? አዎ ላኩልኝ። ታዲያ እንደዛ የሆነች እየተጨነቀች እና ብልክል እንትን ብዬ ነው እኔ ላኩልኝ ማለት ነው። ስሜቱን ትረዳለህ፣ ሀሳቡን ትረዳለህ ብዬ ነው እኔ ላኩልኝ። አንቺ እኮ ምንም እየገባኝ ያለው ያንቺ በጣም ራስ ወዳድ እንደዚህ መሆንሽ ነው። አዳነች አንቺ እኮ እንደዚህ አይነት ሰው አልነበርሽም። ትዳር እኮ ነው ብሩክ፣ እዚህ ጋር ትዳር ላይ እኮ ቀልድ የለም። ትዳሩን መስዋዕት የምትከፍለው ትከፍላለህ። ለትዳር ብዬ ነው መስዋዕት የከፈልኩት። ደግሞ አንተ እንደ ወንድምነት ትረዳኛለህ ብዬ ነው እንጂ ለዛ እንደዚህ ደረጃ ላይ እንዳረሳለን ብዬ አይደለም። ችግር የለውም። እና ለማንኛውም መሰረት ሰምተሻል። በእኔ በኩልም ያለው ባሌን አልሰጥም።
ይኸውልሽ ልንገርሽ መሰረት ከእሷም ባለ እጅሽ ነው። እሺ ከኔ ጋር ያለሽ ነገር ይሄ ምንድነው? ከኔ እንትን ማለት ፎቶን እየተጠቀምሽ ቪዲዮ እየተጠቀምሽ ወዲጃል ምናምን በይ። ግን ይሄ ነገር ለኔ ኮምፈርት የሰጠኝ አይደለም፣ ምቾት የሰጠኝ አይደለም። እኔ ሰማክልሽ ስራሽን ስሬን ይናት ይኸውልሽ በርትተሽ ስራሽን ሰርተሽ ምንድነው ኮንትራቱን ጨርሰሽ ስትመጪ እዚህ ጋር በጣም ብዙ ወንዶች አሉ፣ በጣም ብዙ ትዳር የሚፈልጉ ሰዎች አሉ። እሱን አታጭ። ሜቢ የእሷን ባል እኔም ያንቺ እጣ ፈንታ አይደለም፣ የሰው ኦልሬዲ አይደለም። የእሷ የሰው ባል ነው፣ የሶስት ልጆች አባት ነው፣ የኔ ነው። እኔ ደግሞ አሁን ላይ እንደዚህ አይነት ሁኔታ ላይ መግባት አልችልም። ይኸው ከዚህ በላይ ምን ብዬ ነው ማስረዳት? አንቺ አስረዳት። ኮመንቶች ፍረዱ። ኮመንቶች መልስ ስጣቸው፣ መልስ ስጠን ብሩክ። ለዚህ አይ ሚን መልስ ስላሉኝ ነው ነገር መልስ ይሰጡ ያለው ማለት እንዳልኩሽ ነው። ዛሬ በስንቱ ነው እኔና አንተ በስንቱ ነው የምንጣላ? በቃ ለማንኛውም ማውራት ራሱ ጠፋብኝ። እናንተ የምለፈልፈው ሴት ልጅ ጮጋራ ይነቃል። ዳና ነሽ ባይዘው ሰሞኑን እውነት እንትን አይደለሽ፣ ልክ አይደለሽ። ባለፈው እንደዚህ ጠርተሽ ሰው ሞቷል ብለሽ ፕራንክ አደረግሽ፣ እሱን አለፍኩ። አሁን ደግሞ ድጋሚ ደግሞ ይሄን ነገር አለሽ እና ትዳሬ ስበተንልኝ እንትን ትላለህ። በቃ ቻው፣ ራሴ ጉዳይ እኔ ትታደንልኛለህ ብዬ ነው እንጂ ጭራሽ ደግሞ እንትን ትላለች።